ሰላም ሰላም ጤና ይስጥልኝ ውድና የተከበራችሁ ውድ ቤተሰቦቼ እንዴት ናችሁ? ደህና ናችሁ ወይ? እንኳን ደህና መጣችሁ ውዶችዬ። እንዴት ናችሁልኝ? ደህና ናችሁ ወይ? በሞላው ዓለም የምትገኙ ውድ ቤተሰቦቼ ሰላምና ጤና ብዝዝት ይበልላችሁ። ደግሞ እንግዲህ ዛሬ ቀለል ባለ ቪዲዮ መጥቼላችኋለሁ። ዛሬ የማሳያቸው ለየት ያለ ነው። ያው እንግዲህ ተወቼ ማለት ነው። ይህን ቪዲዮ እስከ መጨረሻው እዩ ትላለሁኝ። አንዳንድ ጊዜ ቪዲዮ በምንለቅበት ሰዓት ቪዲዮአችንን እንደሚገቡ እንገባለን። ያንን ቪዲዮ እኮ እናያለን፣ ግን መጨረሻውን አናየውም ማለት ነውና እስከ መጨረሻው ተከታተሉኝ እላለሁ። ይህ ቪዲዮ ለእናንተ ነው፣ ይጠቅማችኋል። በእውነት ቀለል ያለ ነው። ትጠቀሙበታላችሁ፣ ታተርፉበታላችሁ እንጂ አትጎዱበትም ማለት ነው እና እህቶቼ ማለት ነው ተከታተሉኝ በደንብ። እንግዲህ እንደምትመለከቱት ሳስቲ ቲማቲሜን እቆርጣለሁኝ። ከዚህ ሽንኩርት የማለን ሽንኩርቴንም እንደዚህ እቆራርጣለሁኝ። ከዚህ የዶሮ ስጋ አለኝ። የዶሮ ስጋ የፈለጋችሁትን መጨመር ትችላላችሁ። እኔ ግን እቺን ብቻ ነው የምጨምረው፣ የሚበቃኝ ያህል ማለት ነው። ውድ ቤተሰቦቼ እስከ መጨረሻው ይሁት፣ በእውነት ነው የምላችሁ። እንግዲህ እንደምታዩት ሁላችሁም ይሄን ቅጠል ታውቁታላችሁ። በግሮስ ነው ያው ቃሪያይቱ ያው ብዙ የሚያቃጥል አይደለም። እንደምታዩት መካከለኛ ነው። እንደዚህ እንቆራርጣታለን። ከዚህ እንግዲህ እንደምታዩት በአንድ ላይ ያውላችሁ እንግዲህ ግብአታችን አሉ። እነዚህን በአንድ ላይ ነው የምናቀላቅላቸው ማለት ነው። ቤተሰብ በደንብ እዩ ማለት ነው። በዛ ላይ ሰዓታችንን የሚወስድብን ነው። ጉልበት የሚቆጥብ ነው እውነት ለመናገር። እንደዚህ ሁሉንም በአንድ ላይ ታጋቡታላችሁ። ከዛ እንደዚህ አድርገን እንደጨረስን ነው እንግዲህ መጨረሻ ላይ እሳት ወስደን የምንጥደው ማለት ነው። የፈለጋችሁትን ቅመም ማድረግ ትችላላችሁ። ከዚህ ቁንዶ በርበሬ፣ ከሙን፣ ሰባ ባህራት ነው የጨመርኩት ማለት ነው። እንደዚህ በአንድ ላይ እናደርጋቸዋለን። ከዚህ ደግሞ የፈለጋችሁትን መጨመር ትችላላችሁ። ያው የፓስታ ዘሮች ብዙ ናቸው እና እናንተ የፈለጋችሁትን ፓስታ መጨመር ትችላላችሁ። እኔ ግን ለዛሬ ይሄን የተጠቀምኩት። ያው እዚህ እንደምታዩትም ሳልሳል ነው የጨመርኩበት። ከዚህ የፈላ ውሃ ጨምርበታለሁ ማለት ነው። ያው እንግዲህ እንደምታዩትኝ እንደዚህ በመሀል ከፈት ከደን እያደረግን እንደዚህ እያረግን ቀስ እያረግን ትንለዋለን። ውሃ ወደታች እንዲወርድልን ማለት ነው። ያው እኔ ስራዬ ምግብ ስራ ነው፣ ግን ቪዲዮ በየቀኑ ብለቅ ደስ ይለኝ ነበረ። ያው ግን ሁላችሁም ታውቁታላችሁ፣ ቪዲዮ ያው ትዕግስት ይጠይቃል ለመናገር። ረጋ ብላችሁ የምትሰሩት እና እንዲህ በክብ ብላችሁ ቶሎ ብላችሁ የምትሰሩት አይደለም። ቪዲዮ ሰዓት ይጠይቃል። በቃ የሆነ ጫጫታ የሌለበት ብዙ ነገር ይጠይቃልና ብሰራ ደስ ይለኝ ነበረ። ግን እንደዚህ ግን ዛሬ ግን ያው ቀለል ያለ ስለሆነ ለምን እህቶቼ አይጠቀሙበትም ብዬ ነው የሰራሁላችሁ። ተጠቀሙበት እላለሁ። እንደዚህ ውሃው ምጥጥ አድርጎ እንደጨረሰልን እንዲያርገን እቺ ስንነሰንስበታለን እንዳው ላይ ማለት ነው። ያያችሁትኝ እንደዚህ ምጥጥ ብሏን ምንም ነገር የለውም። ያው እንግዲህ የተባረከ ይሁን፣ አብረን ነው የምንበላው። ተባረከ የተቀደሰ ይሆንልን። ስታዩትኝ ቀለል ያለ ይመስላችኋል፣ ግን እንደዚህ በአንድ ላይ ሆኖ ተሰርቶ ሲቀርብ እውነት ነው የምላችሁ በጣም ሽታው የተለየ ነው። በዚያ ላይ ያው እንግዲህ ሰዎቹ ጠልበውኝ ነው፣ የእነሱ ፍላጎት ነው፣ ይሄን እንፈልጋለን ሲሉ ነው እና የምሰራው።
ግን በመጀመሪያ በቃ ያኔ ራሴ በልቼ ነው ታዲያ ያው እንግዲህ እየበላችሁ አብረን ነው የምንበላው። እንግዲህ እንደምታወተኝ ያው የልቤ ምት በቃ ምን ብዬ ልንገራችሁ። ከዛ ላይ ሽታው ከዛ ላይ ጣሙ ይሄ ነው ልላችሁ አልችልም። በእውነት ነው የምላችሁ እየሰራችሁ ቅመሱትኝ። በጣም ቀላል ነው። በዛ ላይ ደግሞ ሰዓታችሁን ጉልበታችሁን የሚቆጥብ ነው። አድካሚም አይደለም። ያው እኔ ብዙ ጊዜ ሁሌ እሰራዋለሁኝ፣ ሁሌ እጠቀመዋለሁኝ። እንግዲህ እንደዚህ አድርጌ በውሃ ላወራረድ እንጂ ያው ቆንጆ ነው። ተያይዤዋለሁኝ። አይዞን። ያው እንግዲህ ውድ ቤተሰቦቼ እንደምትወዱትኝ ተስፋ አደርጋለሁኝ። እየሰራችሁ ቅመሱትኝ። በተለይ ያው እንግዲህ ሁላችንም ያው ሁሉም ስራ ነን፣ ሁላችሁም ስራ ናችሁ ታውቁታላችሁ። ግን እንደዚህ ሲመቻችሁ አንዳንድ ጊዜ እርፈት በሚኖራችሁ ሰዓት እየሰራችሁ ብሉ ባይ ነኝ። ተጠቀሙትኝ። ብዙም የሚያስቸግር ነገር አይደለም ማለት ነው። እና ውድ ቤተሰቦች ስለምታበረታቱኝ ስለምታግዙኝ ከልብ አመሰግናለሁ። በተለይ ላይቭ ላይ በምገባበት ሰዓቴን ጠብቃችሁ ስለምታግዙኝ ስለምታበረታቱኝ ከልብ አመሰግናለሁ እህቶቼ። ያው እንግዲህ እውነት ነው የምላችሁ አንድ ቀን ሳትለዩኝ ሰዓቴን እያገዛችሁኝ ነው። ከልብ ነው የማመሰግነው። ያው እንግዲህ ሸር፣ ላይክ፣ ሰብስክራይብ አድርጉልኝ ውድ ቤተሰቦቼ አበረታቱኝ እላለሁኝ። እንግዲህ ያው እንግዲህ እህቶቼ በርቱልኝ፣ በያላችሁበት ሰላማችሁ ይብዛልኝ ባይ